ባጉል ትርክት አባልተውን እነሱ ያሉት ውጪ ከልጆቻቸው ጋር አፓርታማ ላይ አዲስ አበባ ቁጭ ብለው በለው ይላሉ አይደል? አሁን መከላከያውና ፋኖ ያለ አግባብ ጦርነት መንግስትም የተረከበው ውስብስብ ነገር ነው የ30 አመት። ይሄ ደግሞ በያደር ነው መስተካከል ያለበት። ስንት ሽኩቻ አለ፣ ስንት ነገር አለ። ያ በአንድ ጊዜ አይጠራም። ስለዚህ ይሄ ነገር የወንድማማች ጦርነት ማብቂያ ስለሌለው ፋኖ በተለይ በሽምግልናና በሰላማዊ ውይይት እንደ ነገሮችን ቀለል ቢያደርግ ከወንድሙ ጋርም አይጋጭ። መከላከያው እኮ ከፖለቲካ ውጪ ነው፣ የብዙ ብሔሮች ጥርቅም ነው አይደል? እንደተባለው የሚያቀነቅነው ኢትዮጵያዊነትን ነው። ስለዚህ ፋኖም ለኢትዮጵያ ሕዝብ ቆም ያለው ካለ ተመሳሳይ ዓላማ ካለው ጋራ ነው መቆም ያለበት። እርቅ መፍጠር አለበት። በሽምግልና በውይይት ወደኋላ ነገሮችን አጥንጥኖ አንድ ነገር መወሰን አለበት። ተማሪ ስለምን ትምህርት ያቆማል? ገበሬው ስለምን ተረጋግቶ አያርስም? ስለዚህ ስህተቶች ይኖራሉ፣ ክፍተቶች ይኖራሉ። መንግስታት ሲቀያየሩ ያ ደግሞ እያደር በውይይት በንግግር በሰላማዊ ትግል ይስተካከላል። መንግስትም ብዙ ነገር አሁን አውቋል። ሁሉ ነገር እየገባው ስለመጣ ሊያስተካክል ይችላል። ስለዚህ ፋታ መስጠት፣ ጊዜ መስጠት፣ ሰላማዊ ትግል ወደ ሰላማዊ ትግል ቢገባ የአማራ ህዝብ ደግሞ ሁሉም ይሄን ነገር አይደግፈውም። ጦርነት ስልችት ብሎታል። እኔ እንደው ሲገባኝ